በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ? ቸሩ አምላካችን ይህችን ሰዓት ባርኮ ቀድሶ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለሱ ይሁን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንግዲህ ጥምቀት ማለት ተጠምቀ ካለው ግስ የተገኘ ቃል ነው። ትርጉሙም መጠመቅ ማለት ነው። ይህም የመድኃኒታችን ኢየሱስ ክርስቶስን ጥምቀት ይመለከታል። ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዓመት ሲሞላው በዮሐንስ እጅ በፈለገ ዮርዳኖስ ተጠምቋል። እንግዲህ ጥምቀቱን በዮርዳኖስ ለምን አደረገው? ሌሎች ወንዞች የሉም ወይ ለሚሉ ትንቢት ተነግሮ ስለነበረ ትንቢቱም ምን ተኮንኪ ባህር ዘጉየኪ ወአንተኒ ዮርዳኖስ ዘገባይ ከዲሬከ ተብሎ ተነግሯል። ባህሪኔ ሬት ወጎየት ወዮርዳኖስኒ ገባ ዲሬው መዝሙር 113። ይህም ማለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጣሪ ፍጥረታት የፍጡራን ሁሉ ባለቤት ወደ ባህር ሲገባ ወደ ዮርዳኖስ ባህር ሲገባ ባህር ሸሸች። እንግዲህ ፈጣሪ የፈጣሪን ግርማ መለኮት ማየት አልቻላችምና ስለዚህ ባህር አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ ተብሎ ተነግሮ ነበርና ትንቢቱን ለመፈጸም ሌላው ምሳሌውንም ለመፈጸም ምሳሌው በዮርዳኖስ ወንዝ ኢዮብ ኒማን ተጠምቀው ከነበረባቸው ደዌ ድነዋል። ኢዮብ ወይም ኒማን የአዳም ምሳሌ የአዳምና የልጆቹ ምሳሌ ወይ ሲሆኑ ደዌ የመርገመ ስጋ የመርገመ ነፍስ ምሳሌ ነው። ዮርዳኖስ ደግሞ የጥምቀት ምሳሌ ነው። ምስጢሩ አዳምና ሔዋንን ዲያብሎስ የጨለማ መጋረጃ ጋርዶ ስቃይ ቢያበዛባቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ማለት አዳም ምን ጊዜም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ ገረድ ናት የሚል በእምነ ሩካም ጽፎ አሰርሟቸዋል። ብትፈርሙ ብትጽፉ ስቃዩን አቃልልላችኋለሁ ብሏቸው ነበርና ይህንን አጽፎ አንዱን በዮርዳኖስ ባህር ቀበረው፣ ሁለተኛውን ደግሞ በሲኦል ቀበረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ያውቅ ነበርና በዮርዳኖስ የነበረውን ሲጠመቅ ሲቆምበት እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶላቸዋል። በሲኦል የነበረውን ደግሞ በዕለተ ዓርብ በአካለ ነፍስ ወደ ሲኦል ሄዶ ነፍሳትን ሲዋጣ አጥፍቶላቸዋል። ስለዚህ እንግዲህ ጥምቀቱ የነበረውን በአዳምና በሔዋን የነበረውን ወጸሐፈ መጽሐፈ ዲያሆሙ ለአዳም ወለሔዋን እንደሚል የአዳምና ሔዋንን የዕዳ ደብዳቤ አጠፋላቸው አጠፋልን ማለት ነው። ስለዚህ እንግዲህ ጥምቀት ምሳሌው ይሄ ሲሆን ስለ ጥምቀት እንግዲህ በዕለቱ ሰፋ አድርገን እንነጋገራለን። አሁን ለመግቢያ ያህል ነው። ሌላው አሁን የተነሳንበት ጾመ ገሃድን በተመለከተ ነው። እንግዲህ ተሰባቱ አጽዋማት አንዱ የሆነው ጾመ ገሃድ
የጥምቀት ዋዜማ የሚጾም ነው። በጥምቀት ዋዜማ ምን ጊዜም እስከ ምሽት ሰዓት ድረስ ይጾማል። ገሃድ ተብሎ ይጠራል። ገሃድ ማለት መታየት፣ መገለጥ፣ ግልጥ ሆኖ መታወቅ፣ መታየት ማለት ነው። እና እንግዲህ ይሄ ብዙ ጊዜ ሲሰራበት የቆየ ሆኖ ሳለ ጥምቀት እሁድ ቀን ሲሆን አርብ እስከ ምሽት ይጾማል። ቅዳሜ ደግሞ ጾም አይዋልም። ነገር ግን የጾም ምግብ ወይም ሽሮ ይበላል ማለት ነው። ጥምቀት እሁድ ሲሆን ነው ይሄ። ጥምቀት ሰኞ ሲውል ደግሞ ቅዳሜና እሁድ ጾም አይዋልም። የጾም ምግብ ይበላል ማለት ሽሮ። ነገር ግን የፍስክ ምግብ ወይም ጥሉላት መብላት የተከለከለ ነው እና ይህም በመጽሐፈ ስንክሳር ጥር 11 ቀን በሚነበበው በግልጽ ተቀምጧል። በፍትሐ ነገሥትም አንቀጽ 15 ገጽ 151 አንቀጽ 15 572 ላይ ተጽፏል። እና እንግዲህ አሁን የዘንድሮ ጥምቀት ሰኞ ስለሆነ ቅዳሜና እሁድ ጥሉላት ምግብ ማለት የፍስክ ምግብ ማለት ነው። መብላት አይቻልም ሁለቱን ቀን ቅዳሜና እሁድ። ነገር ግን ጾም አይዋልም። የጾም ምግብ መብላት ይቻላል ማለት ነው። እንግዲህ አንዳንድ ወገኖች ጥምቀት ረቡዕና ዓርብ ሲሆን ብቻ እንጂ ሌላ ጊዜ ገሃድ ጾም አንጾምም ይላሉ እና የረቡዕና የዓርብ ልዋጭ ነው። ጥምቀት ረቡዕ ቢሆን ያው ጾሙ አይጾምም። በዚያ ፋንታ ማክሰኞ እንጾማለን። ሐሙስም ሲሆን በዓርብ ፋንታ ሐሙስ እንጾማለን እንጂ ሌላ መጾም ያስፈልግም ይላሉ። ነገር ግን አሁን ከጠቀስኳቸው መጻሕፍቶች ላይ ይህን አይልም። ጥምቀት በዋዜማው ምንጊዜም እንደሚጾም ዋዜማው ሰኞ ሆኖ እሁድና ቅዳሜ ሳይቀር የጾም ምግብ እንጂ የፍስክ መብላት እንደማይቻል ጾም መዋል በእርግጥ አይቻልም ሰንበትን። ነገር ግን የፍስክ ምግብ መብላት እንደማይቻል ይህን ይደነግጋል በሌሎችም ቀናት። እና እንግዲህ አሁን ዘንድሮ ሰኞ ስለሆነ ቅዳሜና እሁድ የጾም ምግብ እንጂ ፍስክ ምግብ መብላት አይቻልም። ሌላው ለሰኞ ቅዳሴ ለጥምቀት ያው ሌሊት 0 ሰዓት ወይም 01 ስለሚገባ የሚቀድሱ ካህናትና የሚቆርቡ ምእመናን ከቁርባን በፊት 18 ሰዓት መጾም ግዴታ ስለሆነ እሁድ ከቅዳሴ ውጭ 9 ሰዓት መብላት። ከዚያ በኋላ ግን አይቻልም። ምክንያቱም ከ9 ሰዓት ጀምሮ እስከ 03 ወይም ደግሞ እስከ 4 መሄድ ከሆነ ሲቆጠር 18 ሰዓት ነው የሚሆነው እና ይሄን በተመለከተ መልእክት ለማስተላለፍ ነው። በተረፈ እንግዲህ ለዕለተ ቀኑ ለጥምቀት በዓል እንዲያደርሰን እግዚአብሔር አምላክ መልካም ፈቃድ ይሆንልን። አሜን።